ኢትዮጵያ ውስጥ ሆናችሁ በቲክቶክ ገንዘብ መስራት እንደማትችሉ ታውቃላችሁ። ሁላችሁም ላይቭ ካልገባችሁ በስተቀር ሞኔታይዝ አድርጋችሁ እንደ ዩቲዩብ በማስታወቂያ እንዲሁም ደግሞ የተለያዩ እቃዎችን በመሸጥ ወይም ቲክታክ ሾፕ ምናምን መስራት እንደማይቻል ታውቃላችሁ። እኔ ግን ዛሬ መፍትሄ ይዤላችሁ መጥቻለሁ። እዚሁ ኢትዮጵያ ሆናችሁ አካውንት ከፍታችሁ ማለትም ቲክታክ ሞኔታይዝ የሚሆንበትን አገር መርጣችሁ የምትፈልጉትን አገር መርጣችሁ ኢንተርናሽናል ኮንቴንት ጀምራችሁ በቲክታክ እንደ ዩቲዩብ ቋሚ ተከፋይ መሆን ትችላላችሁ። ዛሬ እሱን መንገድ ነው ማሳያችሁ። በጣም ቀላል መንገድ ነው። ምንም ያስፈልጋችሁ ነገር የለም። እዚሁ ኢትዮጵያ ሆናችሁ አሁን ከኔ ጋር አብረን እንከፍታለን። ቲክታክ ላይ ገንዘብ በጣም እየተሰራበት ያለው ቲክታክ ሾፕ ነው። የተለያዩ እቃዎችን ከምትለቋቸው ቪዲዮዎች ጋር ኮኔክት በማድረግ የእናንተን ቪዲዮ የሚያዩ ሰዎች እቃዎችን ከስር ስለሚያዩ እነሱን እቃ ይገበያያሉ ወይም አዘው ይገዛሉ። የዛን ሰዓት እናንተ ኮሚሽን ታገኛላችሁ። ይህንንም ስራ ለመስራት ወይም ደግሞ ይህንን ክፍያ ለማስጀመር ኢትዮጵያ ውስጥ ሆነን አይቻልም። ሎኬሽናችን አሜሪካ መሆን አለበት፣ አለበለዚያ ዩናይትድ ኪንግደም መሆን አለበት። ከ5 የማይበልጡ አገሮች ላይ ብቻ ነው ይሄ ሲስተም የሚሰራው። ስለዚህ ከነዛ 5 አገሮች የምትፈልጉትን አገር መርጣችሁ ቲክታካችሁን በነሱ ሎኬሽን ከፍታችሁ ገንዘብ መስራት ትችላላችሁ። አካውንቱን ለመክፈት የሚያስፈልገን ምንድን ነው? አንደኛ ኢሜል አካውንት ያስፈልጋችኋል። ሁለተኛ ቪፒኤን ያስፈልጋቸዋል። እነዚህን ሁለቱን ብቻ ነው የምንጠቀመው። ስልክ ቁጥር አያስፈልግም። ስልክ ቁጥር ከከተታችሁበት እዚሁ ኢትዮጵያ ላሉ ሰዎች ነው ማለት ነው ቪዲዮአችሁን የሚያደርሰው። ስለዚህ ስልክ ቁጥር መክተት አስፈላጊ አይደለም። የእናንተ ትልቁ ጥያቄ የሚሆነው አሁን የምንጠቀምበትን አካውንት ወደዛ መቀየር እንችላለን የሚል ጥያቄ ነው። እሱን ማድረግ አትችሉም። እሱን ማድረግ የምትችሉት ለምሳሌ ወደ አሜሪካ መቀየር ከፈለጋችሁ የእናንተ ቲክታክ አካውንት አሜሪካ ላይ ለ2 ወር ክፍት መሆን አለበት። ማለት አካውንታችሁን አሜሪካ ላይ ሄዳችሁ ለ2 ወር ክፍት ማስደረግ አለባችሁ። ወይም ቤተሰብ ካላችሁ እዛ ሎጊን እንዲሉላችሁ አድርጋችሁ ከእናንተ ጋር ሎግ አውት ብላችሁ እዛ 2 ወር ከቆየ በኋላ ቼንጅ ማድረግ ትችላላችሁ። አለበለዚያ መቀየር አትችሉም። ይህንን አውቃችሁ ነው መሄድ ያለባችሁ። የምታደርጉት ምንድነው? አዲስ አካውንት ነው መከፍቱ። አዲስ አካውንት ከከፈታችሁ በኋላ የምትሰሩት ምን አይነት ኮንቴንት ነው? አማርኛ ኮንቴንት መሆን የለበትም። ወይም ደግሞ ሀበሻ የሚያየው ኢትዮጵያ ሀገር ላይ የሚታይ ነገር ባትሰሩ ይመረጣል። ምክንያቱም ገንዘብ መስራት ከሆነ አላማችሁ እንግሊዝኛ ብትሰሩ በጣም ይመረጣል። በኤአይ መስራት ትችላላችሁ። በተለያዩ አይነት መንገድ ቪዲዮዎችን መስራት ትችላላችሁ። እሱን ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ። ቻናሉን እንዴት አድርገን እንደምንከፍት አሳያችኋለሁ። ወደ ቪዲዮ ልውሰዳችሁ። በቀጥታ ወደ መክፈቱ እንሄዳለን። ስለዚህ መጀመሪያ የሚያስፈልጋችሁ ቪፒኤን ነው ብያችኋለሁ። ይሄኛው ቪፒኤን አውርዱ። አሪፍ ቪፒኤን ነው። ሌላም አሪፍ የምታውቁት ካለ መጠቀም ትችላላችሁ። ካወረዳችሁ በኋላ ኮኔክት ታደርጉታላችሁ ቪፒኤናችሁን። እዚህ ጋር እንደምታዩት እኔ ኮኔክት አድርጌያለሁ። ኮኔክት ያደረኩት ደግሞ ዩኬ ላይ ነው። ከፈለጋችሁ እናንተ ዩኤስ ላይ ማድረግ ትችላላችሁ ወይ አሜሪካ ላይ ማለት ነው። እኔ ግን ዩኬ ላይ ነው የምከፍተው። ይሄን ኮኔክት ካደረጋችሁ በኋላ ሌላ የሚያስፈልጋችሁ ነገር የለም። ኢሜል ታዘጋጃላችሁ። ከዚህ በፊት ቲክቶክ ያልከፈታችሁበት ኢሜል አዲስ ኢሜል ታዘጋጃላችሁ። ከዛ በኋላ ቀጥታ ወደ ቲክታክ አካውንታችሁ ትገባላችሁ ማለት ነው። ቲክታካችሁን ክሊክ ታደርጋላችሁ። ስለዚህ እንደተለመደው ቲክታክ ውስጥ ከገባን በኋላ ከታች ፕሮፋይል የምትለዋን አንዴ ክሊክ እናደርጋታለን ማለት ነው። ፕሮፋይልን ክሊክ እናደርጋታለን። ፕሮፋይል ከዛ በኋላ ይሄኛው እንግዲህ አዲስ አካውንት ነው። እዚች ጋር ከላይ 3 ሰረዟን አንዴ ክሊክ እናደርጋለን። እናንተ ጋር 3 ነጠብጣብ ሊሆን ይችላል። ከዛ በኋላ ሲቲንግ ኤንድ ፕራይቬሲ የሚለውን አንዴ ክሊክ እናደርጋለን። ሲቲንግ ኤንድ ፕራይቬሲ። ከዛ መጨረሻ ላይ ወደ ታች ትወጡና ሎግ አውት የሚል አለላችሁ። ይህንን አንዴ ሎግ አውት ትሉታላችሁ። ሎግ አውት የሚለውን ድጋሚ ትጫናላችሁ። ከዛ ኖት ናው በሉት። ስልክ ቁጥር አስገቡ ምናምን የሚለው አልፈልግም። በሚገባ ሎግ አውት ብለን ጨርሰናል። አሁንም እንደገና ወደ ቅድሙ እንሄዳለን። ፕሮፋይል የሚለውን ክሊክ ታደርጋላችሁ። እዚህ ጋር ቀጥታ ሳይን አፕ የምትለዋን ከታች በኩል አንዴ ክሊክ ታደርጋላችሁ። ወሳኙ ቦታ እዚህ ጋር ነው። እዚህ ጋር ከተሳሳታችሁ ቀለጣችሁ እናንተ። ስለዚህ ምንድነው ማሳያችሁን በደንብ ይው። እዚህ ጋር እዚች ጋር ኢትዮጵያ የምትል ነገር አለች። አያችሁ? ኢትዮጵያ አሁን ያለውበት ቦታ ኢትዮጵያ ትላለች። ማለት ያለውበት ሪጅን ኢትዮጵያ ነው የሚለው። ስለዚህ እዚች ኢትዮጵያ የምትለውን አንዴ ክሊክ አድርገን ሪጅናችንን እንቀይራለን። ይሄው ክሊክ ሳደርገው እዚህ ጋር ማአት ሪጅን አለ ያስመርጠናል። ወደ ላይ በሉትና መጨረሻ ጋር ሂዱና
ዩናይትድ ስቴት ወይም ደግሞ ዩኬ የሚለውን ምረጡ። ከነዚህ ከሁለቱ አንዱ ይሄው 1 2 ከነዚህ ሁለቱ የተመቻችሁ ምረጡ። እኔ ዩኬን መረጥኩኝ፣ ዩናይትድ ኪንግደም። ከዛ በኋላ እዚህ ከታች ስትመጡ አሁን ተቀይሮ ታዩታላችሁ። ይሄው ዩናይትድ ኪንግደም ሎኬሽናችን ተቀየረ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ የምንከፍትበት ብዙ አማራጭ አለ። ከዚህ አማራጭ ውስጥ ይሄኛውን አማራጭ አንጠቀምም። ኦኬ፣ ስልክ ቁጥር አናስገባም። በፍጹም ስልክ ቁጥር ማስገባት የለባችሁም። ስልክ ቁጥር ካስገባችሁ ሪከመንድ የሚያደርገው ኢትዮጵያ ላይ ነው ማለት ቪዲዮአችሁ እንዲታይ የሚያደርገው ኢትዮጵያ ላይ ላሉ ሰዎች ነው። ምክንያቱም ኢትዮጵያ ስልክ ቁጥር ስላስገባችሁ ማለት ነው። የዩኬ ስልክ ቁጥር ካላችሁ አስገቡ፣ ከሌላችሁ ዝለሉት። ኦኬ፣ ይህንን እኛ ቀጥታ ወዴት ነው የምንሄደው? እዚህ ከታች ኮኔክት ዊዝ ጎግል የሚለውን አንዴ ክሊክ እናደርጋለን። እዚህ ጋር ክሊክ ስታደርጉ ቀጥታ ኢሜይል ያስመርጣችኋል። ኦኬ፣ ኢሜይል ነው የሚያስመርጣችሁ እዚህ ጋር። ከዚህ ውስጥ የምከፍቱበትን ኢሜይል ትመርጣላችሁ። እኔ የምከፍትበትን ኢሜይል ስለማውቀው እሱን ኢሜይል ክሊክ ታደርጋላችሁ። በነገራችን ላይ የምከፍቱበት ኢሜይል ከዚህ በፊት ቲክቶክ የከፈታችሁበት ኢሜይል መሆን የለበትም። አዲስ ኢሜይል አውጡና በአዲስ ኢሜይል ሎጊን ትላላችሁ ማለት ነው። ስለዚህ ትንሽ ትጠብቁታላችሁ። ያለምንም ፕሮሰስ ይከፍትላችኋል ማለት ነው አዲስ አካውንት። እዚህ ጋር መሳሳት የሌለባችሁ ነገር ይሄ ነው። በርዝዴይ ነው። በርዝዴይን እንደ ቀልድ እንዳታዩት እዚህ ቲክታክ ላይ። በኋላ ገንዘብ ለማስጀመር ሞኔታይዜሽን ለማዘዝ ቬሪፋይ ስታደርጉ ይሄንን ይጠይቃችኋል። እዚህ ጋር የሞላችሁትን የልደት ቀን ይጠይቃችኋል። ስለዚህ እዚህ ጋር እንዳለ የምታስገቡትን ጽፋችሁ ያዙ በወረቀት። ስታስገቡ ደግሞ ከ18 ዓመት በላይ ነው መሆን ያለበት። ከ20 ዓመት በላይ አድርጋችሁ ሙሉ። ኦኬ፣ ከ20 ዓመት በላይ አድርጋችሁ ሙሉ። ገንዘብ ለመስራት ቲክታክ ላይ ከ18 ዓመት በላይ መሆን አለባችሁ ነው የሚለው። ስለዚህ እናንተ ከ20 ዓመት ጀምራችሁ የፈለጋችሁትን ዓመት ሙሉ፣ ግን እንዳትረሱ ማለት ነው። የምትሞሉት ደግሞ በፈረንጆቹ ነው። ኦኬ፣ በኢትዮጵያ ሳይሆን በፈረንጆቹ አቆጣጠር ነው የምትሞሉት። እዚህ ጋር የሞላችሁትን እንዳትረሱ። በቃ ትክክለኛ እድሜያችሁን ባትሞሉ ችግር የለውም። አሁን ለምሳሌ እኔ 25 ዓመት አድርጌ ነው የሞላሁት አይደለ? እናንተም በእኔ መልኩ መሙላት ትችላላችሁ፣ ግን በኋላ ይህንን መርሳት የለባችሁም። እዚህ ጋር የሞላችሁትን ጽፋችሁ ያዙ። ከዛ ኔክስት በሉት። እዚህ ጋር እንደምታዩት እንግዲህ ስም ነው። እኔ የራሴ የቻናሌ ስም ይሄ ነው። እኔ ክሬት አድርጌ ያለውኝ ያው ስም ይሄ ነው። ክሬት ኒክኔም ይላችኋል። ኒክኔም እናንተ ማስገባት ትችላላችሁ። የኒክኔም ይሄ ነው። ስለዚህ ኔክስት ትለዋለሁ። እናንተ የፈለጋችሁትን ስም ማስገባት ትችላላችሁ። እዚህ ጋር እንደምታዩት እንግዲህ ቻናላችን ኦልሬዲ ተከፍቷል። እንደምታዩት ከፍተናል። ስለዚህ እዚህ ከታች በኩል ፕሮፋይል የሚለውን አንዴ ክሊክ እናደርግና ወደ ውስጥ እንገባለን። ወደ አካውንታችን ጋር እንገባለን። ከዛ ካንሰል እንለዋለን። ይሄን በኋላ ራሴ ያስገባዋለሁኝ። ይሄ ፓስኪ ምናምን አስገባ ነው የሚለው፣ በኋላ ራሴ ያስገባዋለሁኝ። አሁን እዚህ ከላይ በኩል 3 ሰረዙን ክሊክ አድርጉት። ከዛ በኋላ ቲክታክ ስቱዲዮ የሚለውን አንዴ ክሊክ አድርጉት። እዚህ ጋር ቲክታክ ስቱዲዮ። ከዛ በኋላ እዚህ ጋር ሞኔታይዜሽን የሚል ነገር ይመጣላችኋል። ሞኔታይዜሽን የሚል ነገር ይመጣላችኋል። ሞኔታይዜሽን ላይ ማአት ሞኔታይዝ የምታደርጉባቸው መንገዶች መጥተዋል ማለት ነው። አንደኛው ሰብስክሪፕሽን፣ ሁለተኛው ቲክታክ ሾፕ፣ ሶስተኛው ክሬተር አዋርድ ፕሮግራም እያለ ይቀጥላል። ወደ ጎን አድርጌ ላሳያችሁ። እነዚህን ሁሉ እዚህ ጋር የምታዩዋቸውን እነዚህን ሁሉ ገንዘብ የሚሰራበት ቦታ ነው ማለት ነው። የኢትዮጵያ አካውንት ላይ ሄዳችሁ ብታዩ ይሄ ነገር የለም። እዚህ ጋር የምታዩት ነገር የለም። ስለዚህ ሪኳየርመንት አለው። ይህን ነገር ለማስጀመር አሟላት ያለባችሁ ነገሮች አሉ። እነሱ ስታሟሉ ቬሪፋይ አድርጋችሁ ታስጀምራላችሁ ማለት ነው። ራሱ ኢሜይል ይልክላችኋል፣ ታስጀምራላችሁ ማለት ነው። በጣም የሚጠቅማችሁ ከዚህ ውስጥ ይሄ ቲክታክ ሾፕ የሚባለው ወይም ደግሞ ቲክታክ ሾፕ ፎር ሴለር የሚለው በጣም ወሳኝና ብዙ ገንዘብ እየተሰራበት ያለ ጉዳይ ነው። ስለዚህ ይህን ነገር ከዚህ በኋላ መስራት እንችላለን ማለት ነው። እንዴት እንደምትሰሩ ሌላ ጊዜ ያሳያችኋለሁ። ቀጥሎ ደግሞ ያለው የክሬተር ሪዋርድ ፕሮግራም የሚለው እንደ ዩቲዩብ ኤዲ እየሄደ የሚከፍላችሁ ነው። ከዚህ ጋር ደግሞ መለስ ስንበልና ከታች በኩል ፕሮፋይል ግቡ። ከዛ በኋላ ከላይ በኩል 3 ሰረዝ፣ ከዛ ሲቲንግ ኤንድ ፕራይቬሲ ላይ ግቡ። ከዛ በኋላ አካውንት የሚለውን አንዴ ክሊክ አድርጉ። አካውንት የሚለውን አንዴ ክሊክ አድርጉ።
በመቀጠል እዚህ አካውንት ኢንፎርሜሽን የሚለውን አንዴ ክሊክ አድርጉ። ከዛ እዚህ ጋር እንደምታዩት አካውንት ሪጅን ይልና ዩናይትድ ኪንግደም። ይኸው በሚገባ አካውንታችንን ወደ ዩኬ ቀይረናል ማለት ነው። በዚሁ መሰረት ከፈለጋችሁ ገብታችሁ ሂዱና የኢትዮጵያ አካውንታችሁን እዚህ ጋር ኢትዮጵያ ነው የሚለው፣ እዚህ ጋር ኢትዮጵያ ነው የሚለው የእናንተን እዚህ ጋር ኢትዮጵያ ነው የሚለው ብትገቡ የእናንተ ኢትዮጵያ ነው የሚለው። እዚህ ጋር ልቀይር ብትሉም ሪጅን እዚህ ጋር አይቀይርላችሁም። ኦኬ እዚህ ጋር ልቀይር ብትሉም እንኳን አይቀይርላችሁም። ስለዚህ ኢንተርናሽናል አካውንት ከፍተናል ማለት ነው። ከዚህ በኋላ አካውንታችሁን አስተካክላችሁ ቪዲዮ መልቀቅ ብቻ ነው የሚጠበቅባችሁ። ቪዲዮ ስትለቁ ቪፒኤን አብሮ ከዛ በኋላ ቪዲዮአችሁን መጫን ብቻ ነው። ከዛ ወደ ሞኔታይዜሽኑ ትሄዳላችሁ ማለት ነው። እንዴት አድርጋችሁ ገንዘብ እንደምትሰሩ ወደፊት አብረን የምናየው ይሆናል። አሁን ስራ ስሩ ማለት ነው። አሁን ቪዲዮ ልቀቁ፣ ቻናላችሁን አሳድጉ። ከዛ በኋላ እንዴት አድርገን እንደምንሰራ ቲክታክ ሾፕ እንዲሁም ቲክታክ ክሬተር ሪዋርድ እንዴት እንደምንሰራ ማርኬት ፕሌስ እንዴት እንደምንሰራ ምናምን ቪዲዮ መሰራላችሁ ይሆናል። ስለዚህ አሁን እዚህ ውስጥ መግባትም አያስፈልግም። እናንተ በፈለጋችሁ ጊዜ ውስጥ ላይ ገብታችሁ ማየት ትችላላችሁ ምን እንደሚያስፈልጋችሁ። እነዚህን ለማስጀመር ቅድም እንዳሳየዋችሁ ገንዘብ መሰሩባቸው እነዚህ ሁሉ ናቸው። እነዚህ ሁሉ ገንዘብ ለመስራት ምን እንደሚያስፈልጋችሁ፣ ስንት ፎሎወርስ እንደሚያስፈልጋችሁ፣ ስንት ቪው እንደሚያስፈልጋችሁ ሁሉም እዚህ ጋር ተቀምጧል። ውስጥ ላይ ስትገቡ ያሳያችኋል። እዛ ጋር ስትደርሱ ቪዲዮ የሚሰራላችሁ ይሆናል ማለት ነው። ወደፊት ቪዲዮ ሰራላችኋለሁ። በዚህ መልኩ አካውንታችሁን አሳድጉ። ከተመቻችሁ ይህን ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ አሁኑኑ ሰብስክራይብ አድርጉ። በሌላ ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ። ፒስ